ለ100 ሜትር ሩጫ ተሰልፋችሁ እንደቆማችሁ አስቡ። ልቦ ይመታል፣ አይኖቹ ደግሞ የማጠናቀቂያው መስመር ላይ አርፈዋል። ግን ደግሞ ይህንን ያለ እግር እንደሚያደርጉት አስቡ። ይህ የዛዮን ክላርክ እውነታ ነው። እርሱ ተወዳዳሪ ብቻ አይደለም፣ የሰውን ልጅ አቅም ገደብ እንደገና የጻፈ ሰው ነው። ዛዮን ብርቅዬ በሆነ የተፈጥሮ ጉድለት ምክንያት ያለ እግር ተወልዶ በጉዲፈቻ ስርዓት ውስጥ ተጥሎ ሲያድግ ህይወት ገና በጅምሩ ፈታኝ የሆነ ካርታ ነበር ያቀረበችለት። ነገር ግን በውስጡ ምንም አይነት ሁኔታ ሊያጠፋው የማይችል እሳት ይነድ ነበር። ይህም ፍጹም የሆነ ጽናት ነው። ዛዮን ከህይወት ፈተና ማለፊያውን በትግል ስፖርት ውስጥ አገኘ። ይህም የጥንካሬና የፍላጎት ስፖርት ነው። በትግል ሜዳ ላይ የመሬት ስበት ማዕከሉ ዝቅተኛ መሆኑ ለእርሱ መሳሪያ ሆነለት። ተቃዋሚዎቹን በኃይልና በቴክኒክ በማሰር በኦሂዮ የሁለተኛ ደረጃ ትምህርት ቤት ትግል ውስጥ አስፈሪ ተወዳዳሪ ሆነ። ነገር ግን ዛዮን በዚህ አላበቃም። ጠንካራ እጆቹን ሲመለከት እንደ ውስንነት ሳይሆን እንደ ሞተር ነበር የቆጠራቸው። ወደ ዊልቸር እሽቅድምድም ፊቱን አዞረ። ተመልካቾቹን በሚያስደንቅ ብርታት በመለማመድ የላይኛው የሰውነት ክፍሉን እንደ ፒስተን ወደሚሰራ ማሽን ቀየረው። በመቀጠልም በ2022 ዓመተ ምህረት ዓለምን አስደነገጠ። በዩኤስኤ የፓራሊምፒክ ብሔራዊ ሻምፒዮና ላይ ዛዮን ክላርክ እጆቹን ብቻ በመጠቀም በሩጫው ትራክ ላይ በመብረር በእጆቹ በመጓዝ የ20 ሜትር ሩጫም በፈጣን ሰዓት በማጠናቀቅ የጊነስ ወርልድ ሪከርድ አስመዘገበ። ደረቱ ከመሬት ጋር ተቀራርቦ ጡንቻዎቹ ተወጥረው በእጆቹ መዳፍ ወደፊት ሲከንፍ የሚታየው ምስል የንጹህ እምቢተኝነት መገለጫ ነው። የዛዮን መፈክር ምንም ምክንያት የለም የሚል ነው። እርሱ አትሌት ብቻ አይደለም። እርሱ የተፈጥሮ ኃይል ተስፋን የሚጭር ንግግር አድራጊና የታዩብንን ድክመቶች ወደ ታላቅ ጥንካሬ ሊለውጡ ይችላሉ ለሚለው ያው ምስክር ነው። ተግዳሮቶችን አይሸሽም፣ ይልቁንም በእጆቹ እያሳደደ ያሸንፋቸዋል። በእነዚህ ታሪኮች አእምሯችሁ ከተነቃቃ እንዲሁም ተጨማሪ የሰው ልጅ የችሎታ ዳራዎችን የሚቃኙ ታሪኮችን ለማግኘት ላይክና ሰብስክራይብ ማድረጉን አይርሱ።